የሳምሰንግ ካምፓኒ ጭራሽ አልተቻለም። አሁን ደግሞ አዲስ የኤ ዝርያ ስልክ ገበያ ላይ አውለዋል። ሳምሰንግ ጋላክሲ ኤ17 ይባላል። እስ የሚለው ነገር በ5G ነው። ይህ ስልክ ምን አዳዲስ ፊቸሮች ይዘዋል እነግራችኋለሁ። በስተመጨረሻም በገበያ ያለው ዋጋ ምን ያህል ነው የሚሸጠው እነግራችኋለሁ። ይህ ስልክ በጣም ምርጥ ነው። በአንድ ምክንያት ግን ማንም ሰው አይገዛውም። ውድ ተመልካቾቼ እንደሚታወቀው ሳምሰንግ ካምፓኒ በኤዘርና በኤምዘር ነው እያመረተ ያለ ኤም13፣ ኤም14፣ ኤም15፣ ኤም16 የኤዘርም ኤ13፣ ኤ14፣ ኤ15፣ ኤ16 አሁን ደግሞ ኤ17 ተመርቷል። ይህ ኤ17 የተሰኘ አዲሱ የሳምሰንግ ብራንድ ከሌሎች ካሁን በፊት ካየናቸው ከምናቃቸው ስልኮች በምን ተለየ? ምን አዲስ ነገር አለው የሚለው አብረን እናያለን። ካሁን በፊት እንደምታውቁት ብዙ ስልኮች ሰርቼላችኋለሁና ከነሱ አንፃር ነው የምነግራችሁ። መጀመሪያው ዲስፕሌይ ስናይ ዲስፕሌይ ማለት አሁን ለምሳሌ ቁመቱ ስልኩ ምን ያህል ይረዝማል የሚለው ነገር ማለት 69 ሚሊ ሜትር ነው። ኦልሞስት መሰባ በሉት እንግዲህ ይሄን ያክል ነው እና ጎኑ ደግሞ ካላችሁ 77.9 ነው። ቲክነሱ ካላችሁ ደግሞ 7.5 ሚሊ ሜትር ነው። ሌላ ደግሞ ክብደቱ ካያችሁ ክብደቱ ምን ያህል ነው ካላችሁ 200 ግራም ነው። ሪፍሬሽ ሬቱ ካየን ደግሞ እንደ ሌሎች 90 ሄርትዝ ነው። እንግዲህ ሳምሰንግ በሪፍሬሽ ሬቱ ብዙ እያሻሻል አይደለም፣ ሌሎች ጋር ነው ማሻሻል እያሳየ ያለ እንጂ ሪፍሬሽ ሬቱ ብዙ አይለያይም። ማለት የአብዛኛው ካሁን በፊት የሰራዋቸው ስልኮች እንደዚህ ነው፣ ተመሳሳይ ናቸው። እና ውድ ተመልካቾቼ ከዚህ ቀጥለን ስለ ሚሞሪ ካወራን ሚሞሪው በምን ነው ያለ ካላችሁ በ4 በ6 በ8 ነው የመጣ። ስትሮጁ ደግሞ በ128 እና በ256 64 በ4 የሚባል ነገር የለም ማለት ነው። 64 ኦልሞስት እየቀረ ነው፣ ስትሮጁ አነሰ የሚል ቅሬታ አለውና እየጠፋ ነው ኦልሞስት። እና በ128 እና በ256 ነው እንትን ያለው። ስለዚህ ውድ ተመልካቾቼ ከዚህ አንፃር አስፈላጊ ማለት ሳምሰንግ ላይ በጣም አስፈላጊ የሚሆነው ምንድነው? ባትሪ ነው። ባትሪ ስላችሁ ምን ያህል ይቆያል ነው የሳምሰንግ ጨዋታ ማለት። ቴክኖ ከሆነ ትንሽ በባትሪ አይታማም፣ ሳምሰንግ ግን ትንሽ እንትን ይላልና ምን ያህል ነው የሚለው ነገር ከማየታችን በፊት እስኪ አንድ ሳምሰንግ ማለት ይሄ ሳምሰንግ ጋላክሲ ኤ17 ገዛን ቪዲዮ ከተጫወትንበት ምን ያህል ይቆያል የሚለው ነገር ስናይ 18 ሃወርስ ወይም 18 ሰዓት ያክል ይቆያል ማለት ነው። ውድ ተመልካቾቼ ከዚህ በፊት ባትሪ ፉል በምን ያህል ሰዓት ይሆናል፣ በምን ያህል ቪዲዮ ስንጫወትበት ኢንተርኔት ስንጠቀምበት በምን ያህል ሰዓት ያልቃል የሚለው ነገር ሰርቼላችኋለሁ የሌሎች አንድሮይዶች ማለት ነው። እና የዚህ 18 ሰዓት ያክል ይቆያል። ሌላ ባትሪው ኖርማል ባትሪው 5000 ሜጋ አምፒር ነው ስቶሬጁ ማለት የሚይዘው ካፓሲቲው ማለት ነው። ውድ ተመልካቾቼ ኦፕሬሽን ሲስተሙ ካየን ደግሞ አንድሮይድ 15 ነው ወይም አንድሮይድ 15 ነው። እንግዲህ አንድሮይድ ቨርዥኑ ካሁን በፊት ከሰራዋቸው ቪዲዮዎች ኮምፔር ማድረግ ትችላላችሁ። ካሁን በፊት የነበሩ 13 ነው 14 እዛ አካባቢ ነበሩ። አሁን ተሻሽሎ ነው እየመጣ ያለ በጣም ማለት በጣም እንትን እያለ ነው ያለ። እና ውድ ተመልካቾቼ ሌላ ስለ ካሜራው ስናወራ ካሜራው ምን ያህል ነው የተለየ ነገር አለው የለውም የሚል ነገር ካያችሁ ምንም የተለየ ነገር የለውም። ከኤም16 የተለየ ነገር የለውም። ኤ16 ኤም16 እንግዲህ በቅርቡ የመጡ ናቸው። እንግዲህ ሳምሰንግ አንዱ ስልክ ማለት አንዱ አይነት ወይም አንድ ሴሪስ ሲያጠፋ ሌላ ነው የሚተካው። እንደምታውቁት እንግዲህ ኤም14 ኦልሞስት አሁን ጠፍተዋል፣ ኤም15 ጠፍተዋል፣ ኤ15 ጠፍተዋል። እንግዲህ ሌላ አዲስ እየተካ ነው እና የዚህ ካሜራው ኤ17 ሳምሰንግ ጋላክሲ ኤ17 ካሜራው ካየን አልትራ ዊድዙ ወይም የላይኛው ካየን 5 ሜጋ ፒክሰል ነው። ከዛ ቀጥሎ ሁለተኛው ካሜራ መሀል ላይ ያለ ስናየው ደግሞ እሱ ሜን ካሜራ ይባላል 50 ሜጋ ፒክሰል ነው። ሶስተኛው ደግሞ ከታች ያለችው ማክሮ ትባላለችና ማክሮዋ ደግሞ 2 ሜጋ ፒክሰል ነው ዲስፕሌይ ማድረግ የሚችለው ማለት ነው። እንግዲህ ከዚህ አንፃር የሚለየው የትኛው ነው ካላችሁ ኤ36 ከዚህ በፊት የሰራውላችሁ የምታስታውሱ ከሆነ አልትራን ያስነቃል ብዬ ያሰራውላችሁ እሱ ትንሽ ይለያል በካሜራው። ይሄ ግን ኦልሞስት ተመሳሳይ ነው። ውድ የሻሽቴ ቤተሰቦች ምናልባት ስልክ ፋሽን ተከታይ ከሆናችሁ ማለት ስልክ አዲስ በመጣ የምትይዙ ከሆናችሁ እንግዲህ አስተውላችሁ ይሆናል። ምናልባት ከዚህ በፊት ኤ15 ለምሳሌ ብዙ ሰው ይወደዋል ይፈልገዋል፣ ግን ደግሞ እንትኑ ደግሞ አፕሊኬሽን ደግሞ ጥሩ አይደለም ማለት ስታክ ያደርጋል በራሱ የሆነ እየተጠቀምኩ ይወጣል እና እንደዚህ አይነት ነገር አለውና
እንዲሁም ትንሽ በሚባል ደረጃ A16 እንደዛ አይነት ባህሪ ያለው ማለት ስታክ ያደርጋል። የሆነ ጋር ገብተህ ዩቲዩብ ሊሆን ይችላል ፌስቡክ እየተጠቀም ወይም እየተጠቀምሽ ዝም ብሎ ይወጣል፣ በራሱ ይወጣል፣ ጥሎ ዘግቶ ይወጣል ማለት ነው። እንደዚህ አይነት ባህሪ አለውና ይሄ ግን ከነዛ ፍጹም የተለየ ነው። ለዚህ ነው ቶሎ ብዬ ቪዲዮ ያልሰራሁላችሁ። እስካሁን እያጠናት ነበር። እንግዲህ እንደሚታወቀው 2 ሳምንት 3 ሳምንት ይሆነዋል እዚህ ሀገራችን እንኳን ከገባ እና ለዚህ ነበር እያጠናት ነበር ቶሎ ብዬ ቪዲዮ ያልሰራሁላችሁ። ስለዚህ ውድ ተመልካቾቼ ይሄ ፍጹም ከኤ16 እና ከኤ15 ፍጹም ይለያል። ማለት ስታክ የማድረግ በራሱን የመውጣት አይነት ባህሪ የለውም። ስለዚህ ውድ ተመልካቾቼ ይህ የሳምሰንግ አይነት እነዚህ ባህሪ ወይም እነዚህ ችግሮች ይፈታል ተብሎ የሚጠበቅ አይነት ነው። ማለት እስካሁን እኔ እስካጠናው ድረስ ምንም ስታክ የማድረግም በራሱ የማውጣትም ወይም ሌላ ችግርም እንደሌለበት ነው የተገነዘብኩት። ውድ ተመልካቾቼ ወደ መጨረሻው ስንሄድ ስለ ዋጋው ስናወራ ዋጋው ምን ያህል ነው? 128 በ6 ነው አብዛኛው ጊዜ የምነግራችሁ። ለምን መስላችሁ? ሞዴሬት ወይም መካከለኛ ዋጋ እንድታውቁ ነው። 128 በ4 ከሆነ አሁን ለምሳሌ ከዛ በታች ነው። 128 በ8 ከሆነ ከዛ በላይ ነው። 256 በ8ም በጣም ከፍ ይላል ማለት ነው። ስለዚህ የ128 በ6 ስነግራችሁ 25000 አካባቢ ነው ያለ 25000 እስከ 25200 ማለት ነው። እዚህ ትልቁ የኤ16 256 በ8 ስነግራችሁ ደግሞ 30000 አካባቢ 30000 እስከ 30600 ነው ያለ። ውድ ተመልካቾች የ128 በ4 እና የ128 በ8 የምታውቁ ካላችሁ ኮሜንት ላይ ጻፉልኝ፣ ወይም ከጠየቃችሁን ኮሜንት ላይ እመልስላችኋለሁ። ውድ ተመልካቾች የዛሬው ቪዲዮ ይሄን ይመስል ነበረ። ይህ ቪዲዮ ለሌሎች እንዲደርሳቸው ሼር አድርጉት። ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉት። ለዛሬ የነበረን ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስክንገናኝ ቻው፣ ቸር ሰንብቱ።